ብፁዕ አቡነ ጴጥሮስን ጨምሮ ሶስት ብፁዓን አባቶች ኢትዮጵያ ገቡ። በውጭ ሀገር የነበሩና ወደ ሀገር እንዲገቡ የተከልክለው የነበሩ ሶስት ብፁዓን አባቶች ከሊቀ ጳጳሳት ቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ ገቡ። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዮሴፍ እና ብፁዕ ሕርያቆስ ተገኝተው አቀባበል አድርገውላቸዋል። መንግስት ከሳምንታት በፊት በይፋ ባወጣው መንግስት መግለጫ ሶስት ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ የሚጠበቅበትን ሁሉ እንደሚያደርግ ቃል ገብቶ ነበረ። በዚህም ብፁዓን አባቶች ዛሬ አዲስ አበባ እንደገቡም በዚህ ተነግሯል። ይሄን ተያይዞ መንግስት ሶስቱ ብፁዓን አባቶች ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችን እናቀርባለን። ቋሚ ሲኖዶስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሶስቱ ብፁዓን አባቶች ወደ ሀገር መግባት በተመለከተ መግለጫ አውጥቷል። ቋሚ ሲኖዶሱ በመግለጫው ከውጭ ሀገራት ስብከት ተመድበው ሐዋርያዊ አገልግሎትን በመፈጸም ላይ የሚገኙ ብፁዓን አቡነ ጴጥሮስ ዶክተር የቅዱስ ሲኖዶሱ ዋና ጸሐፊ የኒውዮርክና አካባቢያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ ዶክተር የሰሜን ካሊፎርኒያ አካባቢ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የጆርጂያና አካባቢዋ ሀገረ ስብከት ሊቀ ጳጳስና ወደ ሀገር ቤት በመግባት ዓመታዊ ቅዱስ ሲኖዶስ ምልአተ ጉባኤ እንዲሳተፉ ቅድስት ቤተክርስቲያናችን በቅዱስ ሲኖዶሱ በኩል ጥያቄ አቅርባ ነበር ብለዋል። በመንግስት ሀገራዊ ተቋማት ለማጠናከር ያለው ቁርጠኝነትና የጸና መሆኑን በገለጸበት በመግለጫው እንደተመለከት ነው የሀገራችን ሰላም ለማጽናት ቅድስት ቤተክርስቲያናችን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤን እንዲሳተፉ መፍቀዱን ተረድተናል ሲልም ገልጿል። በመሆኑም መንግስት የቅድስት ቤተክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱ እና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችን እናቀርባለን ብለዋል። ቋሚ ሲኖዶሱ ወደፊት የእግዚአብሔር በሰጠው ምድር አባታችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችን በማጠናከር በጋራ ለመስራት ዝግጁ መሆናችንን እንገልጻለን ሲሉም አሳውቀዋል። ከዚህ በተያያዘም የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ይህን ዘገባ በዚህ መንገድ አጠናክሮ ዘግቦታል። በውጭ አህጉረ ስብከት አገልግሎታቸው በመፈጸም ላይ የሚገኙ ሊቃነ ጳጳሳት አዲስ አበባ ገብተዋል። ከሀገር ውጭ ሐዋርያዊ አገልግሎት በመፈጸም ላይ የሚገኙ የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢ ሀገረ ስብከት ብፁዕ አቡነ ጴጥሮስ ዶክተር የሰሜን ካሊፎርኒያ አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቴዎፍሎስ ዶክተር እና ጆርጂያ እና አካባቢ ሀገረ ስብከት ሊቀ ጳጳስ አቡነ ያዕቆብ ወደ ሀገር የገቡ ሲሆን በዓመታዊ ቅዱስ ሲኖዶስ ምልአተ ጉባኤ ላይ እየተሳተፉ ይገኛሉ። ሊቃነ ጳጳሳቱ ወደ ሀገር በመግባት ዓመታዊ ቅዱስ ሲኖዶስ ምልአተ ጉባኤ ላይ እንዲሳተፉም ቤተክርስቲያን በቅዱስ ሲኖዶስ በኩል መጠየቋን የጠቅላይ ቤተ ክህነት የሕዝብ ግንኙነት መምሪያ ሊቀ ስዩማን እስክንድር ለቢቢሲ ዶስትሪም አስታውቀዋል። ቅዱስ ሲኖዶስ በዚህ እና በሌሎች ጉዳዮች ላይ ከሰላም ሚኒስቴር ጋር ውይይት ማድረጉንም አንስተዋል። ቤተ ክርስቲያን የሰላም ተቋም ናት፣ ይህም ለማጽናት ከመንግስት ጋር በጋራ እንሰራለን ሲሉም ተናግረዋል። በዚህ እንደቀደመው ጊዜ ከመንግስት ጋር በጋራ በመሆን በሰላምና ልማት ላይ ያተኮሩ ስራዎችን የቤተ ክርስቲያኗን እንደምትሰራ ገልጸዋል። ሊቀ ስዩማን እስክንድር ያሉት ችግሮችን በውይይት መፍታት መቻል የሰለጠነ መንገድ ነው ሲሉም አክሏል። መንግስት ቅድስት ቤተክርስቲያን ያቀረበችውን ጥያቄ ተቀብሎ ሶስት ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችን እናቀርባለን ሲሉም የሊቃነ ጳጳሳቱን ወደ ሀገር መግባት አስመልክቶ ቋሚ ቅዱስ ሲኖዶስ ባወጣው መግለጫ ላይ ገልጿል።